ዛሬ ደግሞ እስቲ የዋይቲቢ ቱርኪየ ቡርስለር ስኮላርሺፕ ዌብሳይትን አብረኔው ምን እንዳለ አሳያችኋለሁ። እስከ መጨረሻ ድረስ ተከታተሉ። ጎግል ላይ ገብታችሁ ቱርኪየ ስኮላርሺፕ ብላችሁ በዚህ ሁኔታ ከጻፋችሁ መጀመሪያ ላይ የሚወጣላችሁን ትነኩትና ዌብሳይታችሁን ትገባላችሁ። ሆም ፔጅ ላይ ነው ያለው። እዚህ ላይ ምንድን ነው ያለው? what the scholarship cover ምን ከቨር እንደሚያደርገው application criteria how to apply ምን ከዚህ ማግኘት ትችላላችሁ። ፕሮግራም ሰርች ለምሳሌ የሆነ እዚህ ላይ ፕሮግራም መኖሩን አለመኖሩን እዚህ ጋር select education field የሚለው እንደዚህ ተመርጦ ይችላል። ለምሳሌ አርኪኦሎጂ እንደዚህ ሌቨል ባችለር ዲግሪ ከዛ በኋላ ሲቲ መርጣችሁ ላንጉጁን በፍሬንች አለ፣ በእንግሊዝኛ ያስተምራሉ፣ በቱርክኛ ያስተምራሉ፣ በአረብኛ አለ። እንደዚህ ነገር እንትን ብላችሁ ከዛ ፕሮግራም ሰርች ካላችሁ አሪፍ ዩኒቨርሲቲ እና አሪፍ የሚባለውን ሲቲ ያወጣላችኋል። ወደ ኋላ ትመለሱና እዚህ ጋር 3 ነጥቧን ስትነኩት ቱርኪየ ስኮላርሺፕ ስትነኩ ሁለተኛ ላይ ያለው ለምሳሌ ክራይቴሪያ ነው፣ መስፈርት ነው። እሱ ስትነኩ የአፕሊኬሽን ክራይቴሪያ አለ፣ የአካዳሚክ አቺቭመንት ማለት ነው። እዚህ ጋር ባለፈው ዛውራ የነበረው ነጥባችሁ ከ170% መሆን አለበት፣ ለግራጁዌት 75%፣ ለሜዲሲን ዴንቲስትሪ እና ፋርማሲ ደግሞ 90% መሆን አለበት። እዚህ ጋር እንደዛም ደግሞ የኤጅ ክራይቴሪያ አለው ለማስተርስ ለፒኤችዲ እና ለባችለር ዲግሪ አፕላይ ለሚያደርጉት የኤጅ ክራይቴሪያውን ከዚህ ማንበብ ትችላላችሁ። ብዙ ነገር አለ እዚህ ውስጥ። እንግዲህ እዚህ ስትገቡ ብዙ ነገሮችን ከዚህ ማየት ትችላላችሁ። አፕሊኬሽን ካላንደር አለ። ለምሳሌ እሱን ስትነኩ ምንድነው ጃንዋሪ 10 ተጀምሯል፣ ፌብራሪ 20 ነው የሚያልቀው አፕሊኬሽን ፔሪዮድ ማለት ነው። ከማርች እስከ አፕሪል ድረስ ደግሞ የፕሮሰሱ ታይም ነው፣ እዛ የሚልመላ ታይም ማለት ነው። ከአፕሪል እስከ ጁን ያለው ደግሞ የኢንተርቪው ታይም ነው። እንደዚህ ያወጣላችኋል ባጭሩ። ወደ ላይ ስትመለሱ እንግዲህ ትዊተራቸው እዚህ ላይ አለ፣ ኢንስታግራማቸው፣ ፌስቡካቸው፣ ዩቲዩባቸው ብዙ ነገር እዚህ አለ። እዛም ተመልሳችሁ እታች አለ አፕሊኬሽን ሎጊን የሚለው እሱ ስትነኩ ቀጥታ ወደ አፕሊኬሽን ፔጅ ነው የሚወስዳችሁ። ከዚህ በፊት አፕላይ ያደርጉላቸው ልጆች ናቸው። መጀመሪያ ሎጊን ከማለት በፊት እንግዲህ ሬጅስተር ማድረግ አለባችሁ። እዚህ ጋር ሬጅስተር የምትለውን ቦታ ትነኩትና ወደ ስትገቡ እንደዚህ አይነት ኢንፎርሜሽን አለ። ያንን ኢንፎርሜሽን ሞልታችሁ ከጨረሳችሁ በኋላ ሴቭ ትሉትና ትወጣላችሁ። ከዛ ተመልሳችሁ እዚህ ጋር ሬጅስተር ስታደርጉ ስትመዘግቡ የተጠቀማችሁን ኢሜይል እና ፓስወርድ እዚህ ጋር ትጽፉና ከዛ ሎጊን ብላችሁ አፕሊኬሽናችሁን መጀመር ትችላላችሁ ማለት ፈልጌ ነው። እንግሊዝኛ የሚችል ሰው ከዚህ ብዙ ነገር መረዳት ይችላል። ስለዚህ ገብታችሁ ከዚህ አስፈላጊውን ነገር ውሰዱ፣ ተማሩ ለማለት ፈልጌ ነው። መልካም ቀን።